ፍትህ ፍትህ ላርሲ ክርስቲያኖች እንዴ! እስከ መቼ ነው ዝም የምንለው? እስከ መቼ ነው የምንገደለው? እስከ መቼ ነው የምንፈናቀለው? እንዴ! አንድ ሀገር ነው ህገ መንግስት ካለበት ሀገር ላይ ሰው በሃይማኖቱ እንዴት ይገደላል? እንዴት የእምነት ተቋም ይቃጠላል? ጭራሽ በእኛ ዘመን ጽላት ይዘን ከቦታ ቦታ እንሂድ እንዴ? በእኛ ዘመን በጣም የሚገርም ነው ጎበዝ፣ በጣም የሚገርም ነው። እና ከዚህም በላይ ምንም መጠበቅ አያስፈልግም። በአገር ቤትም በውጭ ሀገርም ያላችሁ ክርስቲያኖች ምንድነው ራሳችሁን መደራጀት ነው፣ ራስን መጠበቅ ነው። ክርስቲያኖች ደግሞ የስጋ ሞት አንፈራም። ክርስቶስ ሞቶ አሳይቶናል። ብንሞትም ትንሣኤ ነው የምንሆንና መከላከል አለብን። ፍትህ